ከሆነ ትንሽ ብር ነው ወደ 20 ሺህ ምናምን 20 ሺህ ብር طيب ሁለተኛው መሬት ደግሞ መሬት ቤት የተሰራበት መሬቱም ቤቱም ባንቺ ገንዘብ ነው አዎ በኔ ነው ቆሞ ያሰራው ግን እሱ ነው ወንድሜ ነው ወንድምሽ ነው እሱን የሚያሰራው ወንድሜ ነው ምክንያቱም እሱ ጸባዩ ስላላማረኝ እኔ ወንድሜን እንዲያሰራልኝ ነው ያልኩት ያኔ እዚህ ቤት የተሰራው ቤት ውስጥ ምንም አይነት አስተዋጽኦ የለውም አንድም የለውም ኢቭን ሰራተኞች ሲሰሩ መጥቶ አንድ ቀን ራሱ እንዴት ነው ብሎ ጠይቋቸው አያውቅም በጣም ጥሩ እሺ የቀረቡ የቤት ውስጥ ያለው ቁሳቁስ የማን ነው እኔ ነኝ የገዛሁት ሁሉ ነው ያኔ እዚህ ውስጥ እሱ ዱድ የለውም አንድም ብር የለውም ኢቭን እኔም ብር ነው 7 አመት ብሬን የሰጠሁት የለውም እሱ እና ያሱ ሀብት አንቺ ጋር የቀረ ገንዘብ የለም እኔ አሁን በኒካ ላይ ስላለው በኒካ ላይ ሆኜ ያን ቤት ስለሰራሁት ነው ጥያቄ ፈጠረብኝ ላ ያንቺ ሀብት እስከሆነ ድረስ ምንም አያገባው የባል ገንዘብ የባል ሀብት የባል በሸሪዓ የባል ሀብት የባል የሚስት ሀብት የሚስት ነው የጋራ የሚባል ነገር የለም እንደውም አዋጣችሁ እንኳን የሰራችሁ ቢሆን ያኔ ነው እሱ ምን ያህል ነው ያወጣው አንቺ ምን ያህል ነው ያዋጣችሁ ተብሎ ይከፋፈላል አንድ ሁለተኛ ደግሞ ቆሞ ያሰራው እሱ ቢሆን ይሄን ለዛ ነው የምጠይቀው ቆሞ ያሰራው እሱ ቢሆን ያሰራበትን የለፋበትን ሌሎች ሰዎች በሚወስዱት መልኩ ታስቦለት ይከፈለዋል ስለዚህ የቀረ ነገር የለም እና ሸሪዓ ፍርድ ቤቱ አንቺን ፈታሽ በሶስት እሱ በቃ እሺ ትፍታኝ ካለ በሁለት ወይም በአንድ ላርግ አለ እኔ አልፈልግም ልኖር የፈለገ ሰው ከሆነ በሁለትም በአንድም የሚያረገው እመለሳለሁ ብሎ ልኖር የፈለገ ሰው ነው እኔ አሁን መሞቻዬም መኖሬም አልታወቀም ይሄው ሪፈሬን እዩ አልኩኝና በዛን ሰዓት በቃ በሶስት ከተፋታን አሁን 2 አመት ነው እሱም ያው አግብቶ ኑሮን እየኖረ ነው እኔም ወደ ስደት ተመልሼ ወደ ስደት መጣሁ በጣም ጥሩ እና ጥያቄ ዋሻንቺ እሱን መሬቱን ቤቱን በህቴን ያረኩት የህቴ ነው ስላልኩ ምንድነው ነው ወይስ ምንድነው ጥያቄሽ የህቴ ነው ብዬ እኔ ስለዋሸውኝ የሱ ሀቅ ይኖርብኛል ወይ ነው በቃ እኔ ጥያቄ መሬቱን አልፈለኩም እኔ የገዛሁት መሬት ነው ችግር የለው ምክንያቱም አንዳንዴ ውሸት የሚፈቀድበት ቦታ ላይ አለ ለምን ሐቅሽ ሊጠፋ ነው የኔ ነው ብትይ ህግ ስላለ ህግ ያካፍለዋል ስለዚህ እሱን ለማምለጥ ነው ኢንሻአላህ ምንም የለብሽም ኢንሻአላህ አላህ ያድርሽ ጀዛከላህ ኸይር ነበር ማለት ባለትዳር ነበርኩኝ እኔ እና ከባሌ ጋር ብዙ ጊዜ እንጨቃጨቃለን ከዛ ኒካን እንዲያወርድልኝ ጠየቅኩትኝ ከዛ ሁሌ ኒካን እንዲያወርድልኝ ጠየቅኩትኝ በቤተሰብም ጠየቅኩት ከዛ ኒካ አላወርድም አለ እኔ ወዳታለሁ ኒካ በምንም አይነት ተአምን አላወርድም ሲለኝ ሸሪያ ፍርድ ቤት ሄድኩኝ ከዛ ሸሪያ ፍርድ ቤት ሂጄ መጥሪያ ያመጣውለት ከዛ መጥሪያውን ተቀብሎኝ ወደ ሸሪያ ፍርድ ቤት ሄደ በቀጠሯችን ቀን ማለት ነው ከዛ እዛ ላይ ደግሞ የሆነ ፎርም የሚሞላው ነገር አለ ራሱ የሚጠየቅ ነገር ፍቃደኛ እዛ መዳኘቱ ፍቃደኛ መሆንና ያለው መሆኑን ሲጠይቁት እዚህ መዳኘት ፍቃደኛ አይደለሁኝ ማለቸው ለምን አሉት ለምን ሲሉት እኔ ያለሁበት ስለሚርቀኝ በአቅራቢያ ባለውን ፍርድ ቤት ተጠይቀኝ አላቸው ከዛ እንደዛ ሲላቸው በቃ በአቅራቢያ ባለው ፍርድ ቤት ጠይቂው አሉኝ እዛ ሸሪያ ፍርድ ቤት የለም ሸሪያ ፍርድ ቤት እዚህ ነው እና እዛ ያለው ፍርድ ቤት ነው እንጂ ሸሪያ ፍርድ ቤት አይደለም ስላቸው እዚህ መዳኘት አልፈልግም ካለ መብቱ ነው በአቅራቢያው ባለው ጠይቂኝ እስካለሽ ድረስ በአቅራቢያው ባለው ጠይቂው አሉኝ ከዛ እዛው በፍርድ ቤቶች ትልቅ ፍርድ ቤት የሚባለው የኒካህ ምናምን ጉዳይ አጠቃለው ያካተተ ነው እዛ ሂጄ መጥሪያ መጣሁለት ያንን የሸሪያ ፍርድ ቤቱ በቃ ተዘግቷል እዚህ መዳኘት ስለማይፈልግ ተዘግቷል አሉኝ ከተመለስም በኋላ ሌላ ፍርድ ቤት ሂጄ መጥሪያ መጣሁለት መጥሪያ ሳመጣለት ተቀበለኝን ተቀጠሮ ቀን ቀረ ነው ሸሪያ ፍርድ ቤት እዚህ መዳኘት አልፈልግም ሸሪያ ፍርድ ቤት እዚህ መዳኘት አልፈልግም አላችሁ የመጀመሪያ ፍርድ ቤት ነው ወይስ ሸሪያ ፍርድ ቤት ነው ሁለተኛው ሸሪያ ፍርድ ቤት በአቅራቢያው ባለው በማንኛውም ጠይቂው አሉኝ እሺ ሲሉኝ ፍርድ ቤት ነው ሄድኩኝ መጥሪያ ምንድነው ማምን ሲሉኝ ያለው ነገር ነገርኳቸው መጥሪያ ሰጡኝ መጥሪያው ደግሞ አምጥቼ ሰጠሁትኝ ተቀብሎኝ የቀጠሮውን ቀን ቀረ ያ የቀጠሮ ቀን ደግሞ እንዳልመጣም ደግሞ ማመልከቻ አስገባሁኝ በሌላ ቀን ቢያንስ 5 or 6 ጊዜ ቀጠሩኝ እየተመላለስኩኝ
ራሳቸው ኒካሁን በቃ በፍቺ እንዳለቀ ምናምን ነገሩኝ። ፈቱሽ እነሱ ኒካሁን ወርደዋል አሉ። አዎ እነሱ ፍርድ ቤቶቹ ማለት ነው እኮ የት ምን ሸሪዓ ፍርድ ቤቱ በቃ ኒካሁን አውርደንልሻል አሉሽ? አዎ ለልጅም ለአንድ ልጅ አለን ለልጅም ተቆራጭና አክል በቃ ኒካሽን ወርደዋል አሉኝ። ኦኬ እሱን እሺ አላወቀም ማለት መጥሪያ ሰጠሁትኝ እንጂ እኔ ተመላልሼ የሚሉኝ ነገር አልሰማም አልነገርኩትኝም። እና እሱ ሳይኖር እንዴት ይቻላል ወይ ስላቸው አው ይቻላል አሉኝ። ኦኬ እሺ እንዴት እሱን ማሳወቅ አለብኝ ስላቸው ራሱ ከፈለገ መጥቶ ይቀበል እንጂ አንቺ የማሳወቅ ግዴታ የለብሽም አሉኝ። እና እንዴት ነው ማለት አሁን አንድ ሰው እሱ ከሌለ ኒካሁን አይወርድም ምናምን ይሉኛል። ግን እኔ ኒካሁን የጠየኩበት ፍርድ ቤት የርኩበት በጣም ብዙ ምክንያቶች አሉኝ። እኔ ማለት ኒካህን እንዲወርድልኝ የጠየኩበት ማለት ዋናው ይሄ ነው። እኛ የምንፈልገው አሁን እንግዲህ ነብዩ በመጀመሪያ ልጁ ሐታ አይ መምራአትን طلبت او كما قال صلى الله عليه وسلم አንዲት ማንኛውም ሴት ከባሏ ያለ በቂ ምክንያት የሸሪዓዊ ምክንያት ባሏን ጠላቂ ጠየቀች ጀሃነም ማን ይቀርታ ጀነት በሷ ላይ حرام ነች ሽታዋን እንኳን አታገኝም ብለዋል። ማንቺ ስለ ወደዚህ የገፋፋሽ ምክንያት ምንድነው? በመጀመሪያ ደረጃ እኔ ኒቃቢስት ነበርኩ መጀመሪያው ማለት ነው። ዱባይ እየሰራሁኝ ያለ ኒቃቢስት ነበርኩኝ። ከዛ ልክ ቀጥታ ወደ አዲስ አበባ እንደሄድኩኝ ልጁ ቤተሰብ ነገር ነው ኖርማሊ በቃ ልክ እንደ ቤተሰብ ነበር የሚቀርበኝ። ከዛ ከሌላ ሰው ኒካህ እንዲታሰር ተብሎ የሆነ ቴካዊ በሚል የምግብ ከምግብ ቤት ቴካዊ ብሎ አመጣልኝ በቤት ማለት ነው። ከዛ የሆነ ምሪንዳ ነገር በላሁኝ። ምሪንዳ ይዞ መጣ ቴካዊ ይዞ መጣና በላሁኝ። ከበላው በኋላ ያን ሌላ ኒካህ አስራለሁ የተባለው ትቼ እሱን ነው እንዳስብ አደረገኝ ልጁ ማለት ነው። ከዛ እኔ በቃ ምንም ነገር ሐሳብ የራሱ ውስጥ ያለው ነገር መግለጽ አልችልም። ከዛ በኋላ እሱ የሚለኝን ነገር በቃ እንድመራ ነው ያደረገኝ። የሆነ መሬትም ነበረኝ ሽጬው ለሱ ሰጠሁትኝ። መጀመሪያ ያለው ነገር ነው መነግር ማለት ነው። ሽጬ ለሱ ሰጠሁትኝ። ከዛ ኒካህ ይታሰር ምናምን ሲሉኝ እኔ ውስጥ ደስተኛ አይደለሁኝ፣ ግን መግለጽ አልችልም፣ ማውራት አልችልም፣ ዝም ነው የምለው። ከዛ ከአባቴ ጋር ተስማሙ፣ ኒካህ ታሰረ። የኒካህ ቀን ራሱ እኔ በቃ ዝም ብዬ በቃ እንደጎተቱኝ ጎተታለሁ እንጂ ምንም እኔ ፍላጎት የለኝም። ፍላጎት ግን የለኝም የሚለው ነገር ሀሳብ መግለጽ አልችልም እኔ በሰዓቱ ማለት ነው። ተገባን፣ በቃ ሰርጉም ተደረገ፣ ተጋባን። በ15ኛ ቀን ሁሌ እንጣላለን። በቃ ልጁ አይሰግድም ሀታ ማለት የሱ ወንጀል መዘርዘር ባልፈልግም ከአላህ ያለውን ቅርቤታ ምንም በቃ ርቋል። ኒቃቢስ ነበርኩኝ ብዬ ካለው ኒቃብ አስወለቁኝ እና ቢያንስ ቅራ ተቀራ ነበር፣ አስካሮችን ነበር አስካር ሀታ በቃ 5 ወቅት ሰላት አልተውኩም እንጂ ሙሉ ሁሉ ነገር ተውኩኝ ከልጁ ጋር ያን ምግብ ከበላሁ በኋላ ማለት ነው። በቃ 5 ወቅት ሰላት ይሰግዳለሁ። ሌላ ከአላህ ያለኝ ሪሌሽን ምንም ሁሉንም ተውኩትኝ። በቃ ልጁን የሚለኝ ብቻ በቃ ይጣለኛል፣ ያልሆነ ቃላቶችን ይነገረኛል። ከሴቶች ጋር ያለውን ሪሌሽን በቃ የሆነም ያስጠላል። ግን አይቼ ዝም ነው ምለው፣ ምንም ምለው ነገር የለም። ከዛ ከሱ ጋር ደግሞ ሰላም አልሰጠኝም። አንድ ደግሞ እንደዚህ ስልም ደግሞ የሆነ ምግብን ከበላውኝ በኋላ ማለት እኔ ከቤተሰብ ጋር ነበር የምኖረው። ወንድሜ ተከራይቶ ወጥቷል። እሱ ጋር አሞኝ እዛ ተኝቼ ቤት መቶ አይሻ ምናምን ሲል እዛ ናት ሲባል ምግቡ ሰጥቶኝ ነው በልቼ። ከዛ በኋላ ምን እንደተፈጠረ አላውቅም እኔ ማለት ነው። በቃ ከዛ በኋላ ከሱ ስር በቃ መሆን የጀመርኩት ማለት ነው። ኒቃቤ ሲያስወልቁኝ ምንም አልመሰለኝም። ከዛ ግን ውስጤ ሰላም ላገኝ አልቻልኩም። እና የጠላቅ መጠየቅሽ ሰበቦች እነዚህና መሰሎቹ ናቸው ማለት ነው? አዎ። እና ደግሞ አይሰግድም፣ ያጭሳል፣ ይቅማል፣ ብዙ በቃ አላ ምንም በቃ ለትዳር መስፈርት አይደለም። ሰላት ከናካቴው አይሰግድም ነው? አልፎ አልፎ ነው የሚሰግደው? አዎ እንደውስ አይሰግድም። ሲጀመር ስገድ ምናምን እለዋለሁ ስለው ይሄ ሁሉ በቂ ነው አብሽሪ። አሁን ወደ ትክክለኛ ኑሮች ተመለስሽ። እስቲ ታብታብ አድርጉ። ጀዛኩሙላህ ኸይረን። እህታችንን ዱዓም አድርጉላት እህታችሁ። አዎ ኒቃብን አስወልቁኛል ብዬ ካለው ኒቃብ ካወለኩኝ በኋላ ያ በቃ 5 ወቅት ሰላት ብቻ ነው የምሰግደው አልኩ። ሌላ ሁሉ ነገር ስተው ምንም ሰላም አጣሁኝ። ሰላም ሳጣ አንድ አመት ከሱ ጋር ቁጭ አልኩኝ። ወለድኩኝ። በዛ መሃል
ከዛ ልጅን እስከ 1 ዓመት አጠባሁትኝና ለእናቴ ሰጠኋት። ሰጥቻት ግዴታ በቃ አረብ ሀገር መሄድ አለብኝ ብዬ አሁን ወደ አረብ ሀገር ነው የመጣሁት። እዛው ነው ያለሁት። ኒቃቤ ከሱ ኒካህ እንደወረደ የወረደ ቀን ለበስኩኝ ኒቃቤ ማለት ነው። ለብሼው በቃ ሌላ ሀገር ሄድኩኝ ማለት አሁን ኳታር ነው ያለሁት። አልሐምዱሊላህ። አሁን ኑሮሽ ተስተካክሎልሻል? አዎ ከሱ ጋር ያለው ኒካህ ወረደ አሉኝ። ኒቃቤ ለበስኩኝ። ፋዘር አባቴም አይፈልግም ነበር። አባቴ ራሱ አያወራኝም። በቃ ትቻቸው ወደዚህ መጣሁኝ። ማናቸውም ሳልነግራቸው። ኒካህ ስላወረድሽ አባትሽ ሊያወራሽ አልፈለጉም? ኒካህ አታውርጂ አሉኝ እነሱ ማለት ነው። ማለት ይሄ ልጅ ይመለሳል ይሉኛል። ይመለሳል። ምን ታደርጊያለሽ? አሁን የቀረሽ ከቤተሰብሽ ጋር አሁን ታረቅሽ ወይስ እንደዛው ነው እንደተቆጡ ነው ያሉት አባትሽ? ያ አባቴ ኒቃም በመልበሴ መጀመሪያም ስላስወረዱኝ አሁን በመልበሴ ተቆጥቷል። ግን ደውዬ አውርቼዋለሁ እዚህ ከመጣሁም በኋላ። ከዛ ዝም አለኝ። የሆነ ቀን ስደውል ዝም አለኝ። خلاص አንቺ አሁን ምንድን ነው የምታደርጊው? አሁን እየደወልሽ ስጦታ እየላክሽላቸው ባይመልሱልሽም እየደጋገምሽ ደውልም። አንደኛ ሀቅ አለብሽ፣ ሁለተኛ ደግሞ መታረቅ ስላለብሽ እነሱም ሄደው አንድ ቀን ይነቃሉና ይመለሳሉና። ስለዚህ በርቺ፣ በኢባዳሽ ላይ ተበራቺ፣ በዲንሽ ላይ ተበራቺ፣ ቅራአትሽን ቀጥይ፣ በሰላትሽ ላይ በአፍካሮችሽ ላይ በርቺ። ይሄ ትምህርት ለሁላችሁም ትምህርት ነው። የዚች ልጅና ከእሷ በፊት የጠየቀችው ልጅ ጥያቄ ከትዳር ጋር የተያያዘ ጥያቄ እንዴት እንደተፈቱ አይታችኋል። ስለዚህ እዛ ላይ መድረስ የለባችሁ፣ እዛ ጋር መድረስ የለባችሁም። ተጠንቀቁ። እንደዚህ አይነቶቹን እንኳን ተፈታችሁ ነው የምንላቸው። ከዛ ቅድም ደግሞ የቅድመዋል ተፈታ የጸጸታትና እንድትመለስ ያልናት ልጅ ሰበብ የላትም። ጥሩ ልጅ ነው፣ በቂ ምክንያት አልነበራትም። እነዚህ ግን እንደዚህ አይነት አልባሌ የሆኑ ባሎች ናቸው። ከነዚህ ጋር መኖሩ ለህይወታቸው ለህይወቷም አደጋ ነበር። እችኛዋ ደግሞ ለዲኗ አደጋ ነው። ሁለታቸውም በቂ ሸሪዓዊ የሆነ ምክንያት ስላላቸው ነው ይህንን አይነት መልስ መስጠት የተቻለው። ለማንኛውም አንቺ በዲንሽ ላይ በርቺ፣ ኢባዳሽ ላይ በርቺ። ቤተሰቦችሽን ቀስ እያልሽ ታረቂያቸው። አጎቶችሽን በስርዓቱ ያዣቸው። እነሱ በደንብ ያስታርቁሻል፣ እነሱ ያቀራርቡሻል። ስጦታ እንዳትረሺ። አሁን እንዳቅምሽ እንዳትረሺ። በርቺ እንልሻለን። አላህ ስብሐነሁ ወተዓላ የዱንያና የአኺራ ተውፊቅ ይስጥሽ። አሚን። እሺ ኒካውን ወረደ ማለት ነው? ኒካው ወርዷል። ሸሪዓ ፍርድ ቤት እስከሆነ ድረስ በደንብ ነው የወረደው። ወርዷል።